በኤችአይቪ ዙሪያ አንድ አዲስ መረጃ መጥቷል። ይህም ራሳችሁን በራሳችሁ የምትመረምሩበት የኤችአይቪ መመርመሪያ መሳሪያ መጥቷል ማለት ነው። ይህም እንዴት እንደሆነ ላስረዳችሁ። ምግብ ከተመገባችሁ አለም ጥርስ ከቦረሳችሁ ከ30 ደቂቃ በኋላ ነው ይሄንን መመርመር የምትችሉት ማለት ነው። ምግብ ተመገባችሁ ከሆነ ወይም ጥርስ ቦርሻችሁ ከሆነ 30 ደቂቃ ያክል መጠበቅ ይኖርባችኋል ማለት ነው። ከዛም በኋላ ዋነኛው እንግዲህ የደም ናሙና ሳይሆን ስዋብ ናሙና የምንለው ነው የምንወስደው ከድዳችን ማለት ነው። ይህም የተዘጋጀ የራሱ ናሙና መውሰጃ ስላለው እሷን ከወሰድን በኋላ በእጃችን ሳንነካ የድዳችንን የላይኛውን ክፍልና የታችኛውን ክፍል እንጠርገዋለን ማለት ነው። ከዛም በኋላ የተዘጋጀ ሶሉሽን አለ። ይህንን የወሰድነውን ናሙና ሶሉሽን ውስጥ መጨመር ነው። ከዛም የተዘጋጀው ሶሉሽን ውስጥ እስከ መጨረሻው ከጨመርነው በኋላ ለ20 ደቂቃ እንጠብቃለን ማለት ነው። ውጤቱም የሚሆነው 2 ቀይ መስመር ከተመለከትን ለኤችአይቪ ፖዚቲቭ ነን ማለት ነው። አንድ ቀይ መስመር ሲ የምትለው ጋር ብቻ ከተመለከትን ደግሞ ለኤችአይቪ ኔጌቲቭ ነን ማለት ነው። ነገር ግን ለኤችአይቪ ቫይረስ ፖዚቲቭ ሆነው መድኃኒት እየወሰዱ ያሉ ታካሚዎች ላይ ትክክለኛ የሆነ ውጤት ላያሳይ ይችላል የሚል ሊሚቴሽን እንግዲህ አስቀምጧል ማለት ነው። ታዲያ እኔ በበኩሌ አንድ ጥያቄ አለኝ። እስከዛሬ ኤችአይቪ ሲመረመር በሐኪም ማዘዣ ብቻ ነው የሚሰራው። ይህም ደግሞ የሚሆነው ታካሚው ድንገት ፖዚቲቭ ቢሆንና ለዛ ዝግጁ ባይሆን ኮንሰልት እንዲደረግ ወይም የምክር አገልግሎት እንዲሰጠው፣ በተጨማሪም ደግሞ መድኃኒት የማስጀመርና ቫይራል ሎዱን የማሰራት ሂደት እንዲቀጥል ነው ማለት ነው። አንድ ሰው በዚህ ምርመራ ተመርምሮ ፖዚቲቭ ቢሆን ማንን ነው የሚያማክረው? መድኃኒትስ እንዴት ነው የሚጀምረው? የሚለው ትንሽ እንግዲህ ጥያቄ ውስጥ የሚከት ነገር ነው። ለማንኛውም ይህንን ለእናንተ ሼር ለማድረግ ነው።